ስለ ስክሪን ካስት ወይም ደግሞ ስለ ስማርት ቪው ሲነሳ አይምሮአችን ላይ የሚመጣው ስማርት ቴሌቪዥን ብቻ ነው። ነገር ግን አሁን ላይ ጊዜው ተቀይሯል። ማለትም በቤታችን በሚገኙ በየትኛውም ኤችዲ ሪሲቨር ስክሪን ካስት ማድረግ እንችላለን። በዛሬው ቪዲዮ እንዴት ስክሪን ካስት እንደምናደርግ ሙሉ ቱቶሪያል የማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በመጀመሪያ የሚያስፈልገን ነገር አንደኛ ዋይፋይ አንቴና ነው። ዋይፋይ አንቴና ከሌለን ስክሪን ካስት ማድረግ አንችልም። ሁለተኛ ነገር ደግሞ ስልክ ያስፈልገናል። ሌላ ሁለተኛ ስልክ ወይ ደግሞ በራሳችን ሆትስፖት ማድረግ መጠቀም እንችላለን። ስልክ ያን ያህል አስፈላጊ አይደለም። ሶስተኛ ደግሞ ጂኤም ስክሪን የሚለው አፕሊኬሽን ያስፈልገናል። እሱን አፕሊኬሽን ከፕሌይ ስቶር ማግኘት ትችላላችሁ። ከፈለጋችሁ ቴሌግራም ቻናል ላይ ይለቅላችኋል። እንደምትመለከቱት እኔ የምጠቀመው ዋይፋይ አንቴና ይሄንን ይመስላል። ዋይፋይ አንቴናችንን መጀመሪያ ከሪሲቨራችን በሚገኘው የዩኤስቢ ፖርት ላይ እንሰካዋለን። ከዛ በኋላ ዋይፋይ ካለን ከዋይፋያችን ጋር፣ ሆትስፖት ደግሞ ካለን ከሆትስፖታችን ጋር ሪሲቨራችንን ኮኔክት እናደርገዋለን። በመቀጠል የምናገናኝበትን ወይም ስክሪን ካስት የምናደርግበትን ስልክ ተመሳሳይ ከሆነ ሆትስፖት ጋር ወይ ደግሞ ተመሳሳይ ከሆነ ዋይፋይ ጋር እናገናኘዋለን። ማስተዋል ያለባችሁ ነገር ሁለት ስልክ የግድ አያስፈልጋችሁም። ማለትም አንድ ስልክ ካላችሁ በቂ ነው። በአንድ ስልካችሁ ሆትስፖት ታበራላችሁ። ከዛ በኋላ ከሪሲቨራችሁ ጋር ታገናኛላችሁ። ከዛ ጂኤም ስክሪን ተከፍታላችሁ መጠቀም ነው። ሆትስፖታችንን ከስልካችን ጋር ካገናኘን በኋላ ጂኤም ስክሪን የሚለውን አፕሊኬሽን ከፍታለን። ከዛ እንደምትመለከቱት ምንም ሳንነካው የሪሲቨራችንን ስም ፊት ለፊት ደቅ ያደርግልናል። ከዛ እንደምትመለከቱት ፊት ለፊት ከገባን በኋላ እዚህ ጋር እንደምትመለከቱት ብዙ አይነት አማራጮች አሉ። ከፈለጋችሁ ቻናሎችን ማየት ትችላላችሁ በስልካችሁ። ከፈለጋችሁ እንደ ሪሞት መጠቀም ትችላላችሁ። ከፈለጋችሁ ሌላ ዋነኛው አማራጩ ደግሞ እንደ ፋይንደር መጠቀም ትችላላችሁ ማለት ነው። እኔ ለዛሬ የማሳያችሁ ስክሪን ካስት ስለሆነ እንደምትመለከቱት ኢንተርኔት የሚለው ውስጥ እንገባለን። ከዛ ቀዩን በተን እንነካታለን። እኔ የማረገው ማድረግ ነው። ከዛ አሁን ስክሪን ካስት ሲያደርግ ታይቷላችሁ ማለት ነው። ምናልባት ስትሪም የሚያደርግበት ስፒድ ከስልኩ በጣም ቀነስ ያለ ሊሆን ይችላል። ይህ የሆነው ዝቅተኛ ራም ስላለው ነው ስልኬ። ፈጣን ስልክ ካላችሁ ሁላችሁም ጋር በእኩል ፍጥነት ይሰራላችኋል። ፈጣን ስልክ ባይኖራችሁ ደግሞ ትንሽ እየዘገየ ሊያስቸግራችሁ ይችላል። ግን ዋናው መስራቱ ነው። በዛሬ ቪዲዮ ይዤላችሁ የመጣሁት ይህን ይመስል ነበረ። ከዛሬው ቪዲዮ ትንሽም ቢሆን እውቀት እንዳገኛችሁ ተስፋ አረጋለሁ። ቆይ ዋይፋይ አንቴና ሳትጠቀሙ ሪሲቨራችሁን ከዋይፋይ ጋር ማገናኘት እንደምትችሉ ታውቃላችሁ? ለዚያውም ሁላችሁም ቤት በሚገኙ የቻርጀር ኬብል። ይሄን ማወቅ ከፈለጋችሁ በቪዲዮ መጨረሻ ላይ እንዴት ሪሲቨራችንን ከዋይፋይ ጋር እናገናኛለን የሚለውን ቪዲዮ በድጋሚ እስከምንገናኝ ቻው።